ዲያብሎስን ድል የምንነሳው እንዴት ነው? ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ እንዳስተማረን ወደ እግዚአብሔር በመጠጋት ምንም አይነት ረሃብና ቸነፈር ቢወርድብንም እግዚአብሔር እኛን መመገብ እንደሚቻለው በማመን በእጃችን ባለው ሀብት ንብረት ሳይሆን በእግዚአብሔር ስንመካ፣ በሰው ሳይሆን በእግዚአብሔር ስንታመን፣ ከእኛ አቅም በላይ ሳንጨናነቅና የሚያስጨንቀንን ሁሉ ለመድኃኔዓለም አሳልፈን ስንሰጥ ዲያብሎስን ድል ማድረግ ይቻለናል። ስግብግብነትና የድሃውን ማህበረሰብ ንብረት መሻት በእኛ ላይ ሲሰለጥን ግን ዲያብሎስ ድል ያደርገናል። ልጆች፣ ሰይጣን አሁንም በሰዎች አድሮ ጌታችንን እንደፈተነው ይፈትነናል። እጅ ብትነሳልኝ ይህንና ይህን አደርግልሃለሁ ይለናል። ጌታችን ዲያብሎስን ድል በነሳው ጊዜ መጽሐፍ ሲናገር እስከ ጊዜው ድረስ ተወው ይላል ሉቃስ 4:13። ይኸውም ከዚያ በኋላ በሰዎች አድሮ ፈተነው እንጂ እርሱ ራሱ በቁሙ ሊፈትነው አልመጣም ሲል ነው። የጌታችንና መድኃኒታችን ኢየሱስ ክርስቶስ ዲያብሎስን ድል ባደረገው ጊዜ መላእክት መጥተው አገለገሉት ይላል። መላእክቱን ከዚያ በፊት እንዲመቱ አላደረጋቸውም። ይኸውም ሰይጣን ኢየሱስ ክርስቶስ ድል ያደረገኝ መላእክት ተረድተውት ነው ብሎ ምክንያት እንዳያመጣ ነው። አንድም ዲያብሎስን እንዲህ ድል ስታደርጉ መላእክት መጥተው ያገለግሏቸዋል ሲለን ነው። ይኸውም አልዓዛር ድህነቱን፣ በሽታውን፣ አጽናኝ ማጣቱን በአጠቃላይ የደረሰበትን ችግር ሁሉ ድል ሲያደርግ መላእክት መጥተው ወደ አብርሃም እቅፍ እንደወሰዱት ማለት ነው። ሉቃስ 16። እንግዲያውስ ከጌታችን በገዳም መፈተንና ዲያብሎስን ድል ማድረጉ ብዙ ለሕይወታችን የሚጠቅመንን የምንማር እንሆን። የዚሁ እርኩስ መንፈስ አገልጋይ የሆነ ሰው መጥቶ እኛን አንተ ክርስቲያን ከሆንክ በክርስቶስም አምናለሁ የምትል ከሆንክ ይህን ተራራ ተንቀሳቀስ ብለህ እዘዝ ቢለን በፍጹም የምንቸገር አንሆን፣ ግራም አንጋባ። ይልቁን በትህትና ሆነን ልክ ጌታ እንዳስተማረን ጌታ አምላክን አትፈታተን እንበለው። ይህን ድል አድርገን ስንጨርስ ሰይጣን መንቻካ ነውና ስልቱን ቀይሮ በስልጣን ጠቀም ባለገንዘብም ሊፈትነን ይችላል። ለእርሱ እጅ ብንነሳ ይህን ስልጣንና ገንዘብ ሊሰጠን እንደሚችል ሊነግረን ይችላል። ሆኖም አሁንም ክርስቲያን እንሆን እንጂ አንውደቅ። ልጆቼ፣ ይህን ታውቁ ዘንድ እወዳለሁ። ዲያብሎስ የሚፈትነው በየገዳማቱ በየዋሻውና በየገደሉ ያሉትን ብቻ አይደለም። ዲያብሎስ በከተማ ላለነውም እንዲሁ ይፈትናል። በገበያው ቦታም ይፈትነናል። በየዋሃኒ ቤቱ ይፈትነናል። በቁሙ ራሱ ላይመጣ ይችላል። ደቀ መዛሙርቱን በመላክ በራሳችን ምኞት አድሮም ይፈትነናል እንጂ። ታዲያ ምን እናድርግ? ፈጽመን አንመነው፣ ጆሯችንን አንስጠው። አመስጋኝ መስሎ ቢመጣም ፈጽመን እንጥላው። አብዝቶ ይህን ላድርግልህ ቢለንም እኛም አብዝተን እንራቀው። ምክንያቱም በቀዳማይቱ ሔዋን ያደረገውን ስንመለከት አስቀድሞ ልቧ ከንቱ በሆነ ተስፋ እንዲሞላ አደረገ። ቆይቶ ግን በዚሁ ተስፋ ጣላት፣ ታላቅ በደልንም እንድትፈጽም አድርጓታልና። ልጆቼ፣ ዲያብሎስ እጅግ አረመኔ የሆነ ጠላት ነው። የተሰጠንን ጸጋ እስክንጥል ድረስ እኛን እንዲሁ ባሉ ጦርነቶች አብዝቶ ይዋጋናል። ስለዚህ እንራቀው። በቃል ብቻ ግን አይደለም በገቢርም እንጂ፣ በሕሊና ብቻ አይደለም በገቢርም ጭምር እንጂ። እርሱ የሚወደውን ስራ ከመስራት ፈጽመን እንከልከል። መከልከል ብቻ ግን በቂ አይደለም፣ እግዚአብሔር የሚወደውንም ጭምር እናድርግ እንጂ። መጠነ ብዙ ተስፋ ሊሰጠን ይችላል። ሆኖም ይህን የሚያደርገው እኛን ለመውሰድ እንጂ ለመስጠት አይደለም። ከባባድ የስርቆት ወንጀሎችን ሰርተን ባለጸጋ እንድንሆን ይጋብዘናል። በዚህ ምድር ፍሬ ብቻ እንድንቀማጠል አግዝፎ ያሳየናል። ሆኖም ይህን የሚያደርገው ጽድቅ ከኛ እንድትርቅ ደግሞም ሰማያዊውን ሀብት እንድናጣ ፈልጎ ነው። እዚህ ምድር ላይ ባለጸጋ ሆነን በላይኛው ቤታችን ለምነን እንኳን የማናገኝ ድሆች ሊያደርገን ሽቶ ነው። በገንዘብ እኛን ድል መንሳት ሲያቅተው ስልቱን ቀይሮ በሌላ መንገድ ሊመጣ ይችላል። ይኸውም ልክ ኢዮብ ላይ እንዳደረገው በድህነት ሊመጣ ይችላል። በሌላ አገላለጽ ያገኘነው ብዕል ወይም ሀብት እኛን የሚጎዳ ካልሆነ ድሆችን የምንረዳበት፣ በአጠቃላይ የጽድቅ የትሩፋት ስራ እንደምንሰራበት ከተገነዘበ በተቃራኒው ይመጣና እንድናማርር ይጋብዘናል። ሀብት ንብረታችንን አውድሞ ፍቅረ እግዚአብሔርን ከልባችን እንዲጠፋ ይጋብዘናል። ይህን ሁሉ አድርጎ አልሸነፍ ስንለው የድሮዋን የዛገች ክላሽ አንስቶ ይመጣል። ልክ በሔዋን እንዳደረገው ጭንብል አጥልቆ ወዳጅ መስሎ ይቀርባል። ክፉ ምክርም መለገስ ይጀምራል። ኢዮብ 2:9 ላይ እንደምናየው። ልጆቼ፣ እኛ ግን እንደ ጀግናው ኢዮብ አፉን ልንዘጋበት ይገባናል። አንተ ሰነፍ ከኔ ወግድ ልንለው ይገባናል። አሁንም ስልቱን ቀይሮ በወንድማችን፣ በጓደኛችን፣ በሚስታችን፣ በአጠቃላይ ለእኛ በጣም ቅርብ በሆኑ ሰዎች አማካኝነት ወደ እኛ ሊመጣ ይችላል። ክፉ ምክርንም ሊለግሰን ይችላል። እኛ ግን ፈጽመን ልንሰማው አይገባንም።
ለዚህ በውስጡ ሞትን ያዘለ ምክር ልንበረከክ አይገባም። ፊታችንን እናዞር እንጂ። ዲያብሎስ እንዲህ ደስ የሚያሰኙ በሚመስሉ ቃላት መርዙን ስለሚረጭ ፈጽመን ልንረቀው ይገባናል። አስቀድሜ እንደነገርኳችሁ እርሱን መራቅ ብቻ ግን በቂ አይደለም። ልጆች የእግዚአብሔር የሆነውን የቅድስና ስራን በመስራት አብዝተን እንራቀው እንጂ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ባይፈቅድላቸው ኖሮ አጋንንቱ ወደ እሪያዎቹ መግባት ባልተቻላቸው ነበር። ማቴዎስ ምዕራፍ 8 ቁጥር 28-38። እግዚአብሔር ባይፈቅድለት ኖሮ ሰይጣን ኢዮብን መፈተን ባልተቻለው ነበር። ስለዚህ ሰይጣን እኛ ላይ እንዲሰለጥን የሚያደርገው የእኛ ስንፍና ነው ማለት ነው። እኛ ንቆች ከሆንን ግን እኛ ሰይጣን ላይ እንሰለጥናለን። ስለዚህ ብንሰናከል ሰይጣን ሳይሆን እራሳችን እንውቀስ። አንበሳ የሚሰብረውን ሲፈልግ እንደሚጮህ ሁሉ ጠላታችን ዲያብሎስም እኛን ማሰናከል ሲፈልግ ያናፋል። ሆኖም ይህ እኛን ማታለል ሽቶ የሚያናፋው ዲያብሎስን በእምነት ጸንተን ድል ማድረግ ይቻለናል። ቅዱስ ጴጥሮስም የጠየቀን ይህን እንድናደርግ ነው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8። ስለዚህ ከእኛ ጋር ያለውን ጸጋ መንፈስ ቅዱስ እንደሚረዳን እንመን እንጂ ፈጽመን አንፍራ። በልጁ በኩል ወደ ዘላለም ክብር የጠራን እግዚአብሔር ይህን የዲያብሎስ አሰራር ድል የምናደርግበት ጋሻ ወይም እምነት ሰጥቶናልና አንፍራ። ሰማዕትነት አያምልጣችሁ። በጥንቱ ዘመን ሰማዕትነት ከአላውያን ነገስታት ጋር ነበር። አላውያን ነገስታት ክርስቲያኖችን ያሳድዷቸዋል። ክርስቲያኖችም ጨርቄን ማቄን ሳይሉ ይሰደዳሉ። ስለ ሀብት ንብረታቸው፣ ስለ ምድራዊ ክብራቸው፣ ስለ ሚስቶቻቸው፣ ስለ ልጆቻቸው፣ ስለ ምድራዊት ኖሯቸው ብዙም አይጨነቁም። ዋናው ጭንቀታቸው ነፍሳቸው ከአምላኳ ከወዳጇ ከሞተላት አፍቃሪዋ ርቃ እንዳትሰደድ ነበር። ታዲያ ለዚህ ብለው የበግና የፍየል ሌጦ ለብሰው ግማሾቻቸው ዱር ለዱር፣ ግማሾቻቸው ተራራ ለተራራ፣ ግማሾቻቸው ዋሻ ለዋሻ፣ ግማሾቻቸውም ፍርክታ ለፍርክታ ተቅበዘበዙ። ብዙ መከራ ተቀበሉ። ነፍሳቸውን ለማትረፍ ብለው ራሳቸውን በየመቃብሩ በየበረሃው ይደብቁ ነበር። በጣም የሚያስደንቀኝ ግን ይህን ያደረጉት በጣም ብዙ እናቶችም መኖራቸው ነው። ልጆቼ የእኛ ሰማዕትነት ግን እንዲህ አይደለም። የእኛ ሰማዕትነትና ውጊያ በላያችን ላይ ካሉ ነገስታት ጋር ነው። የእኛ ሰማዕትነት ከምኞቶቻችን ጋር ነው። የእኛ ሰማዕትነት ከስግብግብነት፣ ከእንቅልፍ፣ ከዋዛ ፈዛዛ፣ ከስንፍና፣ ከውሸት፣ ከሐሜት ጋር ነው። የእኛ ሰማዕትነት በጧት ተነስቶ ኳስ ለመጫወት ሳይሆን ለጸሎት፣ ለስግደት ወደ ቤተ ክርስቲያን መሄድ ነው። የእኛ ሰማዕትነት ወንበራችን እስኪጎደጉድ ድረስ ተውኔት ወይም ፊልም ማየት ሳይሆን ቃለ እግዚአብሔር ማንበብ ነው። ስለዚህ ልጆቼ ከምኞቶቻችን ጋር ተጋድሎ እንግጠም። ነፍሳችንን ከአምላኳ ጋር ከሚያጣሉ ደግሞም ለጊዜው ሳይሆን ለዘላለም ከሚለዩት ፍላጎቶቻችን ጋር እንጋደል። ስለ ምድራዊ ሀብት፣ ስለ ምድራዊ ዝና፣ ስለ ጊዜያዊ ደስታ ብለን ነፍሳችንን ለአላውያን ነገስታት ወይም ለምኞቶቻችን ትንበረከክ ዘንድ አሳልፈን አንስጣት። ነፍሳችንን ከእነዚህ ነገስታት መከራ እናድናት። እነዚህ ነገስታት ድል አድርገን ከአምላኳ ጋር እናገናኛት። ከእንቅልፍ ጋር ተዋግተን ድልም አድርገን ጧት ለስግደት ለጸሎት እናበርታት። የእኛ ዘመን ሰማዕትነት ይሄ ነውና ወንድማችሁን ለመግፋት ሳይሆን። ወንድሞቼ ከእናንተ መካከል አንድ አይነ ስውር ሰው ወደ ጉድጓድ ገብቶ ሊወድቅ ሲል እጁን ዘርግቶ የማይደግፈው ማን ነው? ታዲያ ወንድሞቻችንና እህቶቻችን በልቦናቸው ታውረው ወደ ሲኦል ጉድጓድ ለዘላለም ሲወድቁ እንደምን እጃችን የበለጠ አይዘረጋም? ወገኖቼ በነፍስም በስጋም የታመመ ሰውን ስታዩ ይህ የኔ ስራ አይደለም የቀሳውስትና የመነኮሳት ስራ እንጂ፣ ምክንያቱም ሚስት አለች ልጆችም አሳድጋለሁ አትበሉ። እስኪ ምሳሌ መስዬ ልጠይቃችሁ፣ እናንተም መልሱልኝ። አንድ ትልቅ በወርቅ የተሞላ ሳጥን ወድቆ ብታዩ ይህ እኔን አይመለከተኝም፣ ሌሎች መጥተው ያንሱት እንጂ ትላላችሁን? ግራ ቀኛችሁን አይታችሁ በፍጥነት የምታነሱት አይደለምን? ይህ ወደ ዘላለም ጉድጓድ እየወደቀ ያለው ወንድማችሁም ከዚያ ወርቅ በላይ ውድ የእግዚአብሔር ሀብት ነውና አንሱት እንጂ የበለጠ እንዲወድቅ አትግፉት። እግዚአብሔር ይህን በተመለከተ በአፈ ያዕቆብ እንዲህ ብሏልና፣ ወንድሞቻችን ሆይ ከእናንተ ወገን ከጽድቅ ወጥቶ የበደለ ቢኖር መክሮ አስተምሮ ከበደሉ የመለሰው ቢኖር ራሱን አንድም ወንድሙን ከሞት እንዳዳነ ይወቅ። የራሱን አንድም የወንድሙን ብዙ ኃጢአቱን እንዳስተሰረየ ይወቅ። አንድም የወንድሙን ነፍስ እንዳዳነ ይወቅ። ያዕቆብ ምዕራፍ 5 ቁጥር 19-20